ሰላም የተወደዳችሁ ውድ የኤምኬ ቲዩብ ተከታታዮች እንዴት ናችሁ? አላችሁ ወይ? እኔ በጣም ደህና ነኝ። እንግዲህ ያው ሰሞኑን ጠፍተናል፣ ትንሽ አሞን ነበርና ለዛ ነው የጠፋነው። ዛሬ እንግዲህ እንደተለመደው በአዲስ ቪዲዮ ተመልሰን መተናል ማለት ነው። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ እያደረጋችሁ፣ ለዚህ ቤት ደግሞ አዲስ ያልሆናችሁ ሰዎች ካላችሁ ላይክ እያደረጋችሁ ለጓደኞቻችሁ ሼር አድርጉ። ዛሬ እንግዲህ የምንወያይበት ትልቅ ርዕስ አለና ወደ ጉዳይ ከመግባቴ በፊት ሁላችሁም ላይክ፣ ሰብስክራይብ እያደረጋችሁ ወደ ቪዲዮአችን እንሄዳለን ማለት ነው። ተመልሰን እንገናኛለን። እንግዲህ ተመልሰን መተናል ውድ ቤተሰቦቻችን። እንግዲህ እንደተለመደው ዛሬም በአዲስ ቪዲዮ ተመልሰን መተናል ማለት ነው። ቪዲዮቻችንን እንግዲህ ያው እናንተም እንደወደዳችሁ ተስፋ አደርጋለሁ ማለት ነው። ዛሬም በእነ አብርሽ ጉዳይ ነው ተመልሼ የመጣሁት እና ዛሬ ደግሞ በጣም ለየት ባለ ቪዲዮ ነበረ። ሄርሜላ ቤት የተለቀቀውን ቪዲዮ ካያችሁ ማለት ነው በጣም በቃ ከነሱ የማይጠበቅ ከትልቅ ሰው የማይጠበቅና ኤፊ ደግሞ ዛሬም ድረስ ድራማ እየሰራብንና ወጥመድ እያዘጋጀ መሆኑን ያሳየበት ቪዲዮ ነው እና ያየ ነው። ይሄ ግልጽ የሆነ ነገር ነው። ምክንያቱም እዚህ ጋር አብርሽና ሄርሜላ ለማጣላት ብዙ ሲሞክር ነበረ፣ ብዙ ሲያደርግ ነበረ። ቪዲዮ ላይ እንዳየ ነው እንግዲህ ብዙ ነገር ሲያደርግ ነበረና ያን ነገር ደግሞ እኛ በቪዲዮ እየቆራረጥን ወሳኝ የሆኑ ቦታዎችን አሳያችኋለሁ ማለት ነው። እንደዛውም ደግሞ እኛ የራሳችን ሀሳብ እንሰጥበታለን ማለት ነው። ለዛም ደግሞ ወደ ጉዳይ ስገባ የመጀመሪያውን ቪዲዮ ልጋብዛችሁና ከዛን ሀሳባችን እንሰጥበታለን ማለት ነው። ቪዲዮን ተከታትለን ተመልሰን እንምጣ። አብርሃም አንቺን የመሰለ ሰው ለቆ በመሄዱ በእውነት በጣም ነው ያሳዘነኝ። ግን እኔ ችግር የለውም ያው ምን አባባላ ለወሰደሽ የወንድምህን ሚስት እንደ ራስ አድርገህ ተንከባከባት ሲባል ሰምቻለሁ። ችግር የለውም ባይዘ እንደዚህ መቀመጥ አያስፈልገውም። ካሁን በኋላ ባይሆን ትንሽ እንግዳም ሲመጣ ምንም ሲመጣ ይሄ ጀርባው ነው መታየት ያለበት አይደል? ፋሚሊ የአብርሽ ፎቶ አያስፈልግም። ያንንም እዛች ጋር ያለው እንግዲህ ቪዲዮን እንደተከታተላችሁት ነው። እዚህ ጋር ማለት ከኤፊ የማይጠበቁ ብዙ ነገሮችን፣ ብዙ ቃላቶችን፣ ብዙ ድርጊቶችንም ሲያደርግ ነበረና እዚህ ጋር እንግዲህ ወንድምህን ሚስት እንደራስ አድርገህ ተንከባከብ የሚሉ ቃላቶችንም በቃ አጉል መቀራረብ፣ በዛ ላይ ደግሞ የአብርሽንም ፎቶ አንስቶ እስከ ማውረድና ከዚህ በኋላ የአብርሽ ፎቶ እዚህ ቤት ውስጥ አያስፈልግም፣ እኔና አንቺ አሪፍ ፎቶና ማስታወሻ እንዲሁም ደግሞ በሰው ዘንድ ሳይሆን በልባችን ራሱ የሚቀሩ ብዙ ነገሮችን ትውስታ ማስቀረት አለብን ብሎ ነበርና እዚህ ጋር እንግዲህ ወደ ጉዳይ ስገባ በመጀመሪያ ሄርሜላ እንዴት ነው የፈቀድሽለት? ማለት የፍቅረኛሽን ፎቶ የወደፊቱ ባልሽም ማለት ነው ለምንድነው እስኪያነሳ ድረስ የፈቀድሽው? ለዛውም ደግሞ አንስቶ እስኪያወርደው ድረስ እዚህ ጋር የፈለገ ነገር ቢሆን የፈለገ ወንድሙ አይደለም እናቱ ብትሆን እዚህ ጋር እንዳስኪያደርግ ድረስ መጠበቅ አልነበረብሽም። አንድ እዚህ ጋር ወይ ለአብርሽ መደወል ነበረብሽ፣ ሁለት ደግሞ ያለ ፍቃድ ሳያስፈቅድሽ ነው የመጣውና በር መክፈት ራሱ አልነበረብሽም። ሶስት ደግሞ ለምንድነው እንደዚህ አይነት ክፉ የማይሆኑ ቃላቶችንና የማይሆኑ ቅርርቦችን ሲያደርግ አንቺ ዝም ብለሽ ቤት ውስጥ የተቀመጥሽው? ማለት እዚህ ጋር ከዚህ በፊት የፈጠረውን ነገር ታውቂያለሽ አይደለ? ኤፍሬም እዚህ ጋር አንቺና እሱ ሊያጣላ ብዙ ነገሮችን እየቆፋፈረ እንደሆነ ታውቂያለሽ። እንዴት ነው አንቺ ያመንሽው? እንዴት ነው አምነሽስ ቤቱ ያስገባሽው? በዛ ላይ ደግሞ ይሄን ነገር መፍቀድ አልነበረብሽም። ለዛውም የአብርሽን ፎቶ የተወዳጁን ፎቶ የሁለታችሁን ፎቶ አንስቶ እስከማውረድ ድረስ ፍቃድ መስጠት አልነበረብሽም። ወይ ቀጥታ መውጣ ማለት ትችላለሽ፣ ወይ ወንድም የለም እኔም ፈልገህ ከሆነ ደግሞ እኔ አሁን ስራ ነኝ ልወጣ ነው እያልሽም ነበር። ደግሞ አይመቸኝም ቀድማ አላሳወከኝም ብለሽ ወይ ማስወጣት አለብሽ፣ ወይ ደግሞ ጥበቃ ጠርተሽ ካልሆነ ደግሞ አብርሽ ጋር ደውለሽ ወንድም መጥቷልና አንተና እኔ ልወጣ ነው ስራ ማለት ትችላለሽ። እና እዚህ ጋር ለምንድን ነው የፈቀድሽው? ይሄን ለኤፍሬም ቦታ አለሽ ወይስ አክብረሹ ነው ወይስ እዚህ ጋር ለኛ ጥያቄ ነው የፈጠረብህና ምክንያቱም እዚህ ጋር ከአብርሽ ጋር ሊያጣላሽ 100% ቆርጦ እንደተነሳ ታውቂያለሽ። አንቺም ከዚህ በፊትም በነበሩ ቪዲዮቹ ብዙ ነገር ሲያደርግ ሩታ ጋር ሄዶ የሚያደርገው ነገር ብዙ ነገር እያወቅሽ ለምንድን ነው ይሄን ነገር እንዲፈጠር ያደረግሽው ነገር እንዲፈጠር የፈቀድሽው የሚለው ነገር ለኛ ጥያቄ ሆኖብናልና በሁለታችሁ መሃል ያለው ነገር ግልጽ ሊሆንልን አልቻለም። ወይ እንደ ድብቅ ፍቅር አለ ይሁን ወይም ደግሞ በቃ ከጀርባ ብዙ ነገር እያደረጋችሁ ይሁን አላውቅም። ግን እዚህ ጋር ደግሞ ሄርሜላ
ሄርሜላ ያው ፈርተሻልም ደንግጠሻልም ቤተሰቦቹንም ለማክበር ያለሽን ቦታ አይተነዋል። ግን እዚህ ጋር ደግሞ ኦቨር ሲሆን ራስሽን ገደብሽን ማስከበር ነበረብሽና እዚህ ጋር አንቺ 100% ራስሽን ማስከበር ነበረብሽ ነው ብዬ ነው የማስበው። እና ቀጣዩን ቪዲዮ ደግሞ ልጋብዛችሁና ተመልሼ እመጣለሁ ማለት ነው። እንደዚሁ ሀሳብ እየሰጠንበት እናወራበታለን ማለት ነው። ቀጣዩን ቪዲዮ ተጋበዙልኝ። አሳልፋችሁ ነበር ሳይሆን ካሁን በኋላ አብርሃምን አታገኙም። ለምን? ወይም ደግሞ አብርሃም ከአንቺ ጋር አይሆንም። ለምን ማለት ነው ኤፍሬም? ለዛም ይሄን ነገር ልነግርሽ ነው የመጣሁት። ምን አጠፋው? ምን አጠፋውበት ኤፍሬም? አብርሃም ላይ ምን አጠፋውበት? በጣም ነው ልትወጪው። እንዴት ነው ማለት ነው? በጣም ነው እንጂ ማፈቅረው ከመውደድም በላይ። ኦኬ ታፈቅሪዋለሽ ነው? አዎ በደንብ ነው ማፈቅረው። እዚህ ጋር በተደጋጋሚ ያለው የነበረው ቃል ነበር በብዛት እንደውም ቪዲዮውን እስከ መጨረሻ ካያችሁት ከአንድም 4 ቦታ ጊዜ ሲናገር ነበር። ኤፊ አብርሽ ምርጫውን መርጧል፣ በቃ አሞታል፣ በቃ አሁን መድኃኒቱን አግኝቶ ተሽሎታል፣ በቃ አሁንና ተመልሶ አይመጣም ብዙ ነገር ሲል ነበር እዚህ ጋር ኤፍሬም ማለት ነው። እዚህ ጋር አንቺ ወጥመድ ውስጥ ሊከትሽ ፈልጎ ነው። እንዴት ነው አንቺ ማይገባሽ? ወጥመድ ክፉ ነገር ካፍሽ እንዲወጣ እየተጠባበቀ ስለሆነ ነው። ለምንድን ነው ያለቃሽው? እዚህ ጋር አሰሪ አብርሽ አትበይ። አብርሽ ተመልሶ አይመጣም። እሱ የራሱ ምርጫ መርጧል ማለት አንቺ ከሩታ ጋር እንድታስቢው እሱ ወደ ሩታ እንደሄደና አንቺ እንደማይፈልግሽ እየነገረሽ ነው። እዚህ ጋር አንቺ ሊያጣላሽ በቃ ያልሆነ ነገር ተናግረሽ ወይ ከአብርሽ ጋር ግጭት ውስጥ እንድትገቢ ለምንድን ነው እንዲያደርገው ብለሽ ጭንቀት ውስጥ እንድትገቢ ፈልጎ ነው ማለት የሁለታችሁ መሀል በአብርሽና በአንቺ መሀል ያለው ነገር አብራችሁ እንዳዘልቁ ብዙ ነገር ሲወተውት ነበር። በቃ አብርሽ አትበይ። እኔና አንቺ ከዚህ በኋላ እዚህ ቤት ውስጥ የምንቀጥለው እኔና አንቺ ብቻ ነን እና ለዛ አብርሽ አትበይ። አብርሽ የራሱን ምርጫ መርጧል፣ እኔ ደግሞ አንቺን መርጬ ነው የመጣሁት እያለ ተደጋጋሚ ነገር ሲናገር ነበርና እዚህ ጋር ኤፊ አንተ እንዴት ነው የምታስበው? የወንድም ሚስት አይደለች ወይ? የወንድም እንኳን ሚስት ባትሆን ፍቅረኛዋ ናት እኮ አብረው ማለት ቢያንስ እኮ አንተ በሄርሜላ ሆድ ውስጥ ያለው ልጅ እኮ አንተ አጎትህ ነህ። ለምንድን ነው ይሄን ያህል የምታደርገው? ወይስ ደግሞ እናንተ የምታደርጉት ነገር ድራማ ነው? እኛ እዚህ ጋር እኮ ግራን የገባን አንዴ ማይሆን ነገር ትፈጥራላችሁ፣ አንዴ ደግሞ ወደዚህ እሱ እኮ እያወላወለ ነው ያለው ኤፍሬም ማለት ነው። እያወላወለ ነው ያለው አንዴ ሩታ ጋር አንዴ በቃ ወሬ አቀባባይ ነው የሆነው ማለት ነው። ወይም ደግሞ ሊሆን ይችላል እኮ እዚህ ጋር ሩታ ለካው ሊሆን ይችላል። እንግዲህ ያው ሩታን 100% ታውቋለች አብርሽና አብርሽ የማይፈልገውን ነገር አንቺ እንድታረድጊ ስለፈለገች ብቻ ይሆናል ሂድና እንደዚህ አድርጋት እሱ የለም አሁን ሄደ ቤቷ እንዲሰላማው እንሳት በቃ ያልሆነ ነገሮችን በላቸውና ሁለቱ ፍቅራቸው እንዲራራቅ ሁለቱ አንድ ላይ እንዳይሆኑና እንዲራራቁ ተፈልጎ የታቀደ ድራማ ነው ወይም ደግሞ እቅድ ነው። እና ይሄ ወጥመድ ነው፣ በቃ 100% ወጥመድ ነው። ኤፍሬም ይሄ ሁሉ ነገር ሲያደርግ የነበረው አንቺና አብርሃምን ሊለያይ ስለፈለገ ነውና እዚህ ጋር ሄርሜላ ንቂ። ከዚህ በኋላ የዛሬው እንኳን አልፏል፣ በቀጣይ ግን እንደዚህ አይነት ነገር ሲፈጠር ቀድመሽ ለአብርሃም ማሳወቅ አለብሽ። ወንድም መጥቷል እና ወደ ቤት እና በቃ ሁለታችሁ አብራችሁ መሆን የለበትም። በተለይ ደግሞ በቤትሽ ውስጥ ብቻሽን ሆነሽ ሁለታችሁ አብራችሁ ባትሆኑ አሪፍ ነው ብዬ ነው የማስበው። እስኪ ቀጣዩ 3ኛውን ቪዲዮ ደግሞ አይተን ተመልሰን እንመጣለን። እያደረግ ያለው ነገር በጣም ትክክል አይደለም። አንደኛ አክብር የሚያስገባው እኔና የአብርሃም ወንድም ስለሆንክ ነው። ገባ? በአንተ መስመር አይደለም። እየተጨነቅሽ እኮ ነው። እሺ ልቀቀኝ። በመጀመሪያ ደረጃ አትጨነቅሽ። አልጨነቅም፣ ግን በቃ ወደ ቤት ሌላ ቀን ቡና ፍቼ እጠራሃለሁ። ማርያምን ምሳም ሰርቼ እጠራሃለሁ። ግን ንቀት አይደለም፣ በእግዚአብሔር እየናኩህ አይደለም። ኤፍሬም ግን እንግዲህ ቪዲዮን እንደተመለከታችሁት ነው ማለት በራሷ ቤት አልወጣም እያለ ነበረ። መብቴ ነው፣ እንዴት ነው እንደ ውሻ መታባል? ቤት እግዚአብሔር ነው ብሎ አልወጣም ብሎ ተቀምጦ ነበረ እና እዚህ ጋር ቪዲዮ ላይ እንደምታዩት እሷ እኮ አክብራ ነው ማለት ኤፍሬም እዚህ ጋር እንደ ወንድሟ እንደ ባሏ ወንድም አድርጋ አክብራ ቤት ተቀበለች። እዚህ ጋር አሁን ጥፋተኛ መሆኗ ሄርሜላ ጥፋተኛ ናት። እሱ ብቻው መሆኑን ካወቀች ቤት ውስጥ ማስገባት አልነበረባትም። አንድ እሱ ጥፋተኛ ነሽ በቃ። ሁለት ደግሞ ቤት ከመጣ በኋላ ደግሞ መደወል ነበረብሽ። በቃ የመጣበት ምክንያት ወይ ወንድሙን ሰላም ይለው ወይ እናንተን ሰላም ብሎ ለመሄድ ነው። ግን እዚህ ጋር የሚያደርገው አክት የሚያደርገው ቃል የሚያደርገው አክሰንትና ካንቺ ጋር የሚቀራረብበት መንገድ ምናምን ጥሩ ስለሆነ ቀድመሽ ሌላው ነገር ተሽ ማለት ነው። ለምን ሚዲያ ላይ ስለሆነ ፈርተሽ ራስሽን እንደየዋ ለማሳየት ከሆነ ተሳስተሻል። እዚህ ጋር ህይወት ነው፣ የራስሽ ኑሮ ነው። እዚህ ጋር ማድረግ ያለብሽ ነገር መወሰን ነበረብሽና እዚህ ጋር የፈለገ ነገር ቢያደርግ አንቺ ለአብርሃም ደውለሽ
ማሳወቅ ነበረብሽ። በቃ ጥፋተኛ መሆንሽ እዚህ ጋር እርግጥ የሆነ ማለት ነው። በቃ አንድ ፈቅደሽ ማስገባት አልነበረብሽም። ፈቅደሽ ደግሞ ካስገባሽ ማለት ነው ሄርሜላ እዚህ ጋር ለአብርሽ ደውለሽ ማሳወቅ ነበረብሽ። በቃ ለምንም ለጥሩም ለበጎም ለጥሩም ለመጥፎም ነገር ለአብርሽ ደውለሽ ማሳወቅ ነበረብሽ እና አላሳወቅሽም። አንቺ ሲቀራረብሽ ሲነካካሽ ምናምን ብዙ ነገር ሲያደርግሽ ምናምን አንቺ ፈቅደሽ ነበርና ዝም ብለሻል። እዚህ ጋር እኮ ህይወት ነው። ይሄ ልጅ አንቺን ሊያጣላ ወጥመድ ውስጥ ሊከትሽ ብዙ ነገር እያደረገ ያለ ልጅ ነውና ለዛውም ደግሞ በቤትሽ መጥቶ ሚዲያ ይዞ መጥቶ ነው የመጣው። ይሄ ነገር መፍቀድ አልነበረብሽም እና እዚህ ጋር ጥፋተኛ ሄርሜላ ነሽ። በቃ ልጇ አንዴ ቤት ከገባ በኋላ መቼም ወይ በፖሊስ ነው ወይ በጥበቃ ነው ወይ በሆነ ነገር ነው እና ወንድ ልጅ ስለሆነ ማለት ነው አንቺ አቅም የለሽ የምታስወጪበት አቅም ስለሌለሽ ወይ በፖሊስ ነው ወይ በጥበቃ ነው ማስወጣት የነበረብሽ እና አንዴ ከገባ በኋላ አልወጣም አለ። እንግዲህ አብርሽ ተመልሶ አይመጣም። ብዙ ገሌ የሆነ ነገር እያደረገ ቀርቦ ደግሞ የሚያደርገው ነገር ሚናካት ሙድ ሚለው ነገር በቃ ጥሩ ስላልሆነ ቀርመሽ ለአብርሽ መደወል ነበረብሽ። በቃ የሚያደርገው ነገር ካልተመቸሽ ስሜት ካልሰጠሽ በቃ ደውለሽ እንዲህ መጥቷል እና እኔ ስራ ልወጣ ነው ና ምናምን ወይም ደግሞ ና እኔ ብቻዬን ፈርቻለሁ የሚያደርገው ልጁ ትክክል አይደለም የሚያደርገኝ ነገር ጥሩ አይደለም ፈርቻለሁኝና ና ብለሽ ደውይ አብርሽ ቶሎ መምጣት ይችል ነበርና እዚህ ጋር ጥፋተኛ ሄርሜላ ነሽ እና ቀጣዩን ቪዲዮ ደግሞ ተመልሰን እንመጣለን። ችግር የለውም አትፍሪ። እኔ እና ከን ማስፈራስ ማለት ነው። በመጀመሪያ ደረጃ ዛሬ ሄርሜ ቤት እመጣለሁ ብዬ ባይዞ ብዙ ፕሮግራም ነበረኝ፣ ግን ከፕሮግራም ውጭ ሁሉ አንቺ ትመጫለሽ ብዬ አንቺን አስፈልጬ ነው እና የመጣሁት። ፀጉሬንም ሁሉም ነገር የተስተካክዬ ጠረኔንም ሁሉም ነገር ጠብቄ ነው የመጣሁት እና ስለማከብርሽ እና ስለማስብልሽ ነው እና ጃነቂ ዛሬ እኔና አንቺ አሪፍ ጊዜ እናሳልፋለን ማለት ነው። እዚህ ጋር ነው እንግዲህ ትልቁ ስህተት የተፈጠረው ማለት ነው። ቪዲዮ ላይ እንዳያችሁት እንግዲህ ለምን ትፈርኛለሽ ስትጠጊ እያለ ሲጎትቶ ነበር ወንበሩ አፍ ለአፍ ተገጣጥሞ እስከ ማውራት ድረስ ማለት ነው። ይሄን ነገር ለምንድን ነው የምትፈቅጂው ሄርሜላ? ለምንድን ነው በጭንቅላትሽ ማትጫወቺው? ይሄ ልጅ እኮ ወጥመድ ውስጥ ሊከትሽ ነው በቃ ይሄ ሁሉ ነገር ሲያደርግ የነበረው። እሺ ለምሳሌ ማለት ነው መምጣቱንም ለአብርሽ አላሳወቅሽም። ኤፍሬም ቤት መምጣቱን ለአብርሽ አላሳወቅሽም። ድንገት እንደዛ ተቀራርባችሁ እጅ ለእጅ ተያይዛችሁ ምናምን ስታወሩ አብርሽ ድንገት በር ከፍቶ ቢገባ ምን ሊውጥሽ ነው? እዚህ ጋር እኮ የኤፍሬም ወጥመድ ተሳካለት ማለት ነው። ምክንያቱም እዚህ ጋር ወይ ቢደባደቡ ነው ሁለቱ እንጂ ስጋ ስለሆኑ ምንም ሊያደርገው አይችልም። መቼም አይገድለውማ። ግን አንቺን በቃ አሁን ባለበት ኮንዲሽን ደግሞ በቃ አንቺን ትቶሽ ወደ ሩታ ነበር የሚመለሰው እና እኔ በጣም ነው የደነገጥኩት። አብርሽ ከመች መጣ እያልኩ ነበረ። ይሄ እዚህ ጋር አሁን አብርሽ ቢመጣ ኖሮ ምን ልትይ ነበረ? ያምንሻል፣ የልጅ አሁን ያምንሻል። የፈለገ ነገር ብታደርጊ ብትዩ ማለት ነው የፈለገ ነገር ብታወሪው ያምንሻል። አሁን እንደዛ አፍ ለአፍ ተገጣጥማችሁ ስታወሩ እጅሽን ይዞ ሲያወያይሽ በቃ የሚያደርገውን ነገር አክሰንቱ ነው። አንቺ ድንገት አብርሽ ቢመጣ እኔ ራሴ እንኳን አብርሽ አለም እኔ ራሴ አላም እና እዚህ ጋር በቃ የማይጠበቅ ነገር ነው ያደረግሽውና እኔ በጣም ነው የደነገጥኩት። እስኪነካካሽ ድረስ እንደዛ እስክታወሩ ድረስ ፎቶ ነው አርዶ የሚሆን ነገር ሲያደርግ ተጠጊና እናወራ ምናምን ሲልሽ ድረስ አንቺ እንደዛ መፍቀድ አልነበረብሽም። እና እዚህ ጋር 100% ሄርሜላ በጣም አጥፍተሻልና እንደዚህ አይነት ነገር ድጋሚ ባታደርጊ በቃ ከዚህ በኋላ ባከፍቺ በርሽን ከአብርሽ ውጪ ይሄ ልጅ የሚያደርገው ነገር ጥሩ አይደለም። ይሄ ልጅ እብድ ነው። ምክንያቱም ሁለታችሁ ሊለያያችሁ ከዚህ በፊትም ሲያደርግ ነበር። በቅርቡ ሰርግ ይኖራል ሲልም ነበር። አብርሽ ከሩታ ጋር በቃ ሊያገናኝ የማይቆፍረው ጉድጓድ የማይቆፍረው ድንጋይ የለምና ይሄን ነገር እያወሽ ያህን ያህል ተቀራርቡ ማውራት ጥሩ አይደለምና እዚህ ጋር በቃ እኔ እንጃ እኔ በጣም አዝኜብሻለሁ ሄርሜላ። ይሄ ማለት በሁለታችሁ የሆነ አይነት ስሜት እንዳለና ተደብቃችሁ የምታደርጉት ነገር እንዳለ እንድንጠራጠር ነው ያደረገውና እኔ ብቻ አይደለም ኦዲየንስ የሚጠራጠረው ነገር ነውና እዚህ ጋር በጣም ስተን ይሰራሹና የመጨረሻውን ቪዲዮ አይተን ተመልሰን እንመጣለን ማለት ነው። ተገናሉ ኖርማል ነው ችግር የለውም። ግን የሚገባሽ ቀን ይገባሻል። አንቺ የምትሆኚ አብርሃም እንደማይፈልግሽ እየነገርኩሽ ነው። እኔ ግን ማስፈልግሽ ከሆነ ኤኒታይም ሁሌም ቢሆን አሉ ስልኬን አንቺ ሁሌም ቢሆን ከፍት ነው እና በፈለግሽው ሰዓት ጥሪኝ እመጣለሁ። እና አመሰግናለሁ። እንደዚህ ቆንጆ እንደሆንሽ እንድታውቅ እንዴ። እሺ ጋይድ አታስጨንቀኝ፣ በእግዚአብሔር ሂድ በቃ።
አመሰግናለሁ። ይሄ ፎቶ እና እዚህ ጋር እንግዲህ መጨረሻ ላይ ያለው ነገር አለ። ይሄን ነገር ማድረግ የነበረብሽ ሙጣልኝ ማለት የነበረብሽ መጀመሪያ ፎቶውን ሲያወርድ ነበር። ያለው ነገር የሚናገረው ነገር አንቺ ካልተመቸሽ ቤትሽ ነው አይደለ? ሙጣ ማለት ትችላለሽ። ካሁን ደግሞ የምትኖርበት ቦታ እንግዲህ ወይ ጥበቃ ይኖራል ወይ የህግ አካል ይኖራልና ደውለሽ ማስወጣት ነበረብሽ። ይሄ ነገር መጀመሪያ ላይ የሁሉ ነገር ካደረግሽ በኋላ የሁሉ ካወራችሁ እሱ ሐሳቡን እንዳለ አንቺን ጭንቅላትሽን ካጠመደ በኋላ ብዙ ነገር ካደረገሽ በኋላ ውጣ ማለት እኔ እንጃ እዚህ ጋር ምንም መስሎ አልታየኝምና ሲወጣ ራሱ ያለው ነገር አለ። ይሄ ፎቶ ተመልሶ እንዳይሰቀል ከቆሻሻ ከዛኛ ቆሻሻ ጋር አውጥተሽ ጣው ያለ ነበርና ይሄ እዚህ ጋር ወንድሙ አይደለም ወይ? እዚህ ኤፍኤም የአብርሽ ወንድማማቾች አይደሉም እንዴ? እንዴት ነው ተጨካክነው እንዲህ የሚያደርገው? እንዴት ጨክኖ ነው ያን ምስኪን ወንድሙን እሱ ባይለበት ቤቱ ድረስ የፍቅረኛው ቤት ድረስ ሄዶ ፎቶውን አወርዶ ፍቅረኛው ማይሆን ነገር አድርጎ ማይሆን ቃላት ተናግሮ ማይሆን ነገሮችን ጭንቅላታ ውስጥ ሞልቶ እንዴት ነው ወንድሙ ሊሆን የሚችለው ይሄ ልጅ? ወይስ ደግሞ በቃ እዚህ ጋር አሁን ወይ ለሄርሜላ ያለውን ስሜት እንግዲህ እየነገረ ነው ያለው። ምክንያቱም ከዚህ በፊትም ስንል ነበረ ኮሜንታተሮችም ሲሉ ነበርና ኦዲየንስም ሲያወራ እንደነበረው ኤፊ ሄርሜላን እንደሚያፈቅራትና እንደሚወዳት ብዙዎቻችን ያው ገብቶናል። ግን ደግሞ አንቺ ያን ነገር መፍቀድ አልነበረብሽም ሄርሜላ። ይሄ እንዲቀርቦሽ አብርሽ በሌለበት ቀርቦሽ ቤት ውስጥ እንደዛ እስከማወራት ድረስ እንደዛ ንክኪ እስከማድረግ ድረስ እጅ ለእጅ ተያይዞ አፍ ለአፍ ተገጣጥሞ ማውራት ምናምን በቃ አይፈቀድም ነበር። አንቺ ያን ከፍተህ መፍቀድ አልነበረብሽም። እና እንዴት አንቺ ሲጀመር በቃ ይሄ ልጅ ለአብርሽ ደውለሽ መናገር ነበረብሽ እና እዚህ ጋር ጥሩ አልሰራሽም። እና ቤተሰብ አሁን ድረስ ሁለቱን ሊያጣላ የተዘጋጀው ወጥመድ ነው ብዬ ነው የማስበው። ሄርሜላ እና አብርሽን አጣልቶ ሄርሜላ ለራሱ ሊያደርግ ፈልጓል ማለት ነው። ብዙ ነገር ሲያደርግ መቼም መስዋዕትነት የሚከፍለው መቼም ለሌላ ነገር አይደለም። ሄርሜላ ስለሚያፈቅራት ይሆናልና አብርሽና ሩታ አንድ ላይ አድርጎ እሱ ደግሞ ከሄርሜላ ጋር ህይወቱን ለመኖር ነው እና ያሰበው ሲመስለኝ እንደዛ ነውና የሚመስለኝ። ሄርሜላ ዛሬ ጥሩ ነገር አልሰራሽም። የአብርሽ ሚስት ነሽ፣ ፍቅረኛ አድርገን ስንቀበልሽ እንዲህ ልጁን እንድትጎጁ አይደለምና ከእንደዛ አይነት ነገር እንድርቅ እንፈልጋለን። ቤተሰቦቼ ለዛሬ የነበረን ቪዲዮ ይሄን ይመስላል። እንግዲህ እንደተረዳችሁኝ ተስፋ አደርጋለሁኝ። ይሄ ነገር ፍቅር ነው ወይስ ሌላ ነገር የሚለውን ነገር በቀጣይ ቪዲዮ እንግዲህ አይተን የምንገልጽላችሁ ይሆናል። ቪዲዮቻችንን እስከመጨረሻ ስላያችሁ በጣም ነው አመሰግናችሁ። ላይክ፣ ሰብስክራይብ ያደርጋችሁ ስለምታበረታቱ ያመሰግናለሁ ማለት ነው። በቀጣይ ቪዲዮ እስክንገናኝ መልካም ቆይታ ይሁንላችሁ። በያላችሁበት ሰላም ሰንብቱ። ወዳችኋለሁ።